Skin Tube, subscribe. ሰላም ደናችሁ ሰላማችሁ ይብዛ። እንግዲህ ሰላም ነኝ እኔም ይኸው በአዲስ ቪዲዮ ብቅ ብዬላችኋለሁኝ። ከዚህ በኋላ እንግዲህ የተለያዩ በሶሻል ሚዲያዎች ላይ ያሉ የተለያዩ ቪዲዮዎችን አዝናኝ፣ አስተማሪ እንዲሁም ደግሞ እናንተ ላይ ቁም ነገር ያስጨብጣሉ ብዬ ማስባቸውን የተለያዩ ቪዲዮዎች በሶሻል ሚዲያ ላይ ያሉትን በማምጣት አቀርብላችኋለሁኝ። ሐሳብ አስተያየቶቻችንን እንለዋወጣለን። እንግዲህ እኔ በኔ እይታ መልካም ናቸው፣ አስተማሪ ናቸው፣ ቁም ነገር ያስጨብጣሉ፣ ለእናንተ ይጠቅማሉ ብዬ ማስባቸውን ሰብሰብ አድርጌ ይዤላችሁ እመጣለሁኝ። እናንተ ደግሞ የራሳችሁን እይታ በመውሰድ እንግዲህ አባቶች ምን ይላሉ? ኩሉ አመክሩ ወዘሰናይ አጽኑ ይላሉ። ምን ማለት ነው? ሁሉን ተመልከቱ፣ የሚጠቅማችሁን ግን ውሰዱ እንደማለት ነው። ቀጣይ የተለያዩ ቪዲዮዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁኝ። እናንተን ብዙ ያዝናናሉ፣ ቁም ነገር የሚያስጨብጣሉ ብዬ ሐሳብ አስተያየቶቻችንንም ለመለዋወጥ ምክንያት ይሆናሉ ወይ ደግሞ ያስወሩናል ብለን ያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁኝ። አብራችሁኝ ቆዩ። እንግዲህ እኔ ቪዲዮዎችን እስከመጀመር ድረስ የእናንተ ላይክ ማድረግ እንዲሁም ደግሞ ሼር፣ ኮሜንት ማድረግ ቪዲዮዎቼ ለተለያዩ ማህበረሰቦች እንዲዳረስ ወይም ደግሞ የዩቲዩብ ሪኮመንድ እንዲያደርግልኝ ይረዳኛልና ላይክ በማድረግ እናንተ እንግዲህ ተባበሩኝ። ወደ ቪዲዮዎቻችን አብረን እንግባ። አብራችሁን ቆዩ። Signor, me sforrone. ተመልካቾች እንግዲህ የተለያዩ ፊልተሮችን በመጠቀም ይሄ ልጅ እንግዲህ የተለያዩ አስቂኝ የሆኑ ፊልተሮችን በመጠቀም ሰዎች ላይ ይሄንን ፊልተር ፕሮጀክት በማድረግ የሚፈጠሩ ሪያክሽኖችን በማሳየት ነው እንግዲህ ይሄ ልጅ እንትን የሚለው በጣም የሚያስቁ የተለያዩ ሞመንቶችን በተለያዩ ስካሌተሮች ላይ እንዲሁም ደግሞ የተለያዩ ሊፍቶች ውስጥ ምናምን በማድረግ ነው ይሄን የሚሰራው እና ፊልተሮቹ በራሳቸው የሚፈጥሩት የራስ የሆነ አስቂኝ ሞመንቶችን አሉ። ሰዎች ለዛ ፊልተር የሚያደርጓቸው ሪያክሽኖች በራሱ የተለያዩ ፈኒ የሆኑ ሞመንቶችን ይፈጥራሉ። እንግዲህ ወደ ቀጣዩ ደግሞ እስቲ እንሂድ። አው አረፈለው
ምን ያህል እጁ ቢጠነክር ነው ግን ይሄ እጁ ሰው ካገኘ እንግዲህ እሺ ገባን لا حول ولا قوة إلا بالله ገባው እንዴት ነው ገባው ሂድ አንበሳ ሂድ ልቀቀው ልቀቅ ውጣ ሂድ አንበሳ ውረዳ እንዴ እንደዚህ አይነት ፑሽ-አፕ አለ እንዴ እንደዚህ አይነት ፑሽ-አፕ የለም ይሄ እንደዚህ አይነት ፑሽ-አፕማ የለም እንደዚህ አይነት ፑሽ-አፕ የለም ከወረዱ መውረድ ነው ከሰሩ ሰራለው ነው በቃ ምንድነው እሱ ያለበለዚያ ደግሞ አትፎክርብን እንዴ በቃ ኒኮ እዩኝ ያለች ምንድነው ይባለው በኋላ ደብቁኝ ታመጣለች እንግዲህ ከባድ እንደሆነ ግልጽ ነው ግን ተቸከመው እንጂ ፑሽ-አፕ ሰራ ብዬ ማለት ይከብደኛል ቅርታ ሳይዶ እንግዲህ ለቀጣዩ እንግዲህ ትክክለኛ ፑሽ-አፕ ሰርተ ብታሳየን ደስ ይለኛል ወይ ደግሞ እንትኑን ወደ ሲኖትራክ ምናምን ብታሳድገው ከባጃጅ ምን አላት ባጃጅ እኮ ትንሽ ናት I have an African mother. Of course Hi, Mom. Hi. Finish. You have an African mother. Of course, what? Where What? did you want your mother to be from? India? China? And I know that I'm from Africa. Everybody around us knows. Who are you telling I'm from Africa? Yeah. Who? Of course what? Of course what? Well, I'm going to watch you. And why are you telling them? Do they need to know what we are doing? They know I'm from Africa. You don't have to tell them anymore. See? The dishes are not done. Instead of doing a silly video, go do the dishes. My tea needs sugar. Die. እንግዲህ ተመችታኛለች እቺ ልጅ በጣም ጎበዝ ናት ታዳጊ ናት ግን የምትሰራቸው ቪዲዮዎች በጣም ብዙ ጠንከር ያሉና ጥሩ ነገሮችን ትሰራለች እና በጣም ወድላት ነገር ነው ይሄ እንግዲህ ታዳጊ እንደመሆኗ መጠን ወደፊት እንግዲህ የተሻለ ነገሮችን ትሰራለች ብዬ አስባለሁ እንግዲህ ፈጣሪ በሰላም ያሳድግሽ አንድ ጊዜ ላይቭ ላይ ማለት ነው በብሪቲሽ አክሰንት አማርኛ አውሪ ተብያቃለሁና let me try for you guys accent so መጀመሪያ የብሪቲሽ አክሰንታችንን እናመጣለን hello how you doing I'm doing very fine thank you ከዚህ ቶን ሳንወጣ አማርኛ ጊዜኛ አክሰንት ነው ከአማርኛ ጋር ይቀርና ማለት ነው let's try በነገራችን ላይ ጊዜኛ አክሰንት የተለያዩ አይነት አክሰንቶች አሉ እዚህ ጊዜ ውስጥ ብቻ ራሱ በጣም ብዙ አይነት አክሰንቶች አሉ እና አንዱ ካንዱ ጋር ራሱ መግባባት ያቅተዋል አሁን ቀደም የሰማችኋት ልጅ የናይጄሪያዎችን አክሰንት ለማውጣት ነው እየሞከረች የነበረው የናይጄሪያዎች በራሳቸው የራሳቸው እንግሊዘኛ አለ ከእንደገና ደግሞ ኖርዝ አሜሪካን እንደ ጃሜይካንስ የተለያየ አይነት አክሰንት አላቸው የራሳቸው የሆነ ቋንቋ ማለት እንግሊዘኛው የሆነ በመዋሃድ ከራሳቸው ቋንቋ ጋር በመዋሃድ የሚፈጥሩት የተለያየ አይነት አክሰንት አለና እንግዲህ እሷ ደግሞ በአማርኛ ቨርዥን ልታመጣው መሰለኝና እስቲ እንያተው አንድ ጊዜ ላይቭ ላይ ማለት ነው በብሪቲሽ አክሰንት አማርኛ አውሪ ተብያቃለሁና let me try for you guys so መጀመሪያ የብሪቲሽ አክሰንታችንን እናመጣለን hello how you doing I'm doing very fine thank you ከዚህ ቶን ሳንወጣ አማርኛ እናደርጋለን ወሬውን እንግሊዝኛ ይቀርና ማለት ነው so let's try hello እኔ በጣም ድኖ ነኝ አንተ ምን ትፈልጋለህ ስለተዋወቁ ደስ ብሎኛል ማለት እግር ኳስ ከማየት ውጭ ሌላ ምን ያስደስቱሃል? ናይስ ዋን ማይ ታዲያ ፍልሎሽ ማድረግ እንዳይረሳ ማይ ወዳችኋል ማይ እንግዲህ እንግሊዝ ውስጥ ያላችሁ ሰዎች ይሄን በደንብ ታውቁታላችሁ ግን
አሁን እኛ እንግሊዘኛ ብለን የምናስበው እንግሊዘኛ እና እዚህ እንግሊዝ ውስጥ የሚነገረው እንግሊዘኛ ኮምፕሊትሊ የተለያየ ነው። ሞሮፍ እንደውም የሚመስለኝ ኢትዮጵያ ውስጥ የሚነገረው እንግሊዘኛ ለአሜሪካን እንግሊዝ አሜሪካን እንግሊሽ ተብሎ ለሚጠራው የእንግሊዘኛ ፕሮናንሲዬሽን ዘውግ ወደዛ ያደላ ይመስለኛል። እዚህ እንግሊዝ ውስጥ ስኮትስ፣ ሊቨርፑል አሁን እሷ ያወራችው የሊቨርፑል አክሰንቶችን በመጠቀም ነው ያወራችው። ከእንደገና ደግሞ ዌልስ አለ፣ አይሪሾች አክሰንት አለ፣ የተለያየ አይነት አክሰንቶች አሉ እና እንግሊዘኛ ሆኖ ግን የሚጠቀሟቸው ቃላቶች እና አክሰንቶች እንግሊዘኛውን በማጣመም ሌላ አይነት መልክ እንዲሰጠው ያደርገዋል እና ከዚህ ውስጥ ደግሞ ከእንግሊዝ ውጭ ደግሞ እንግዲህ የናይጄሪያዎች እንግሊዘኛ ቀደም እንዳልኳችሁ ወደ ራሳቸው ቋንቋ በመውሰድ የሚፈጥሩት የሆነ ቅላጼ አለ። ከሱም ባለፈ ህንዶች ወደ ራሳቸው እንግሊዘኛ ሳይሆን ህንደኛ የሚያወሩ እስከሚመስል ድረስ እንግሊዘኛውን ቃሉ ግን እንግሊዘኛ ነው፣ ግን አክሰንቱ ሌላ በመሆኑ ምክንያት ህንደኛ የሚያወሩ እስከሚመስል ድረስ ነበር። ከሱ ባለፈ እንግዲህ ደግሞ ቅድም እንዳልኳችሁ የኖርዝ አሜሪካኖች እንደ ጃሜይካንስ ደግሞ የተለያየ አይነት አክሰንቶች አሉ። አፍሪካ ውስጥ ግን ናይጄሪያ ይመስለኛል የምትታወቀው በጣም የናይጄሪያ እንግሊዘኛ በመባል በጣም ትታወቃለች። እንግዲህ ኢትዮጵያ ውስጥ ደግሞ በዚህ መልኩ መሆን ይችላል ማለት ነው። ስለዚህ እንግሊዘኛውን እንዴት ነው አድንቄያታለሁ። እኔ ግን በጣም አድናቂዋ ነኝ። በቃ ይሄ ትልቅ እንትን ነው ማለት በእንግሊዝኛ ማውራቱ ትልቅ ነገር ሆኖ ሳይሆን ግን መሞከሯ ማለት ደስ የሚል ነገር ነው። አና አስሮበት ነው። ፓንክ ነው መስሎ የነበርኩት ትክክል። ሰውየው ከልቡ ደንግጧል። የምር እውነት ለመናገር ትልቅ ሰው ነው ደግሞ ይሄ አሁን ትክክለኛ እባብ አስመስለው በጣም ይሰሩታል እና ስስም ነው ቀተ ልክ እንደ ሰው ቆዳ ምናምን እንደዚህ እንትሮች ፊልተር ታረጉታላችሁ ከመቀዝቀዙ ውጪ በደንብ ጥምቅ ይላል ምናምን ልክ ትክክለኛ እባብ ነው የሚመስለውና ያንን አርገውበት ነው ላይ እግሩ ላይ አስረውበት ከዛ ሪአክሽኑ ነው። ግን እንደዚህ አይነት ነገሮች በራሳቸው ኮንሲኩዌንስ አላቸውና ቢታስብበት ለነሱ አይደለም። ግን ይሄንን ቪዲዮ በታዩ ሰዎች እንደዚህ አይነት ነገር እንሞክራለን ብላችሁ ካሰባችሁ ብታስቡበት። ምክንያቱም በዚህ ሂደት ውስጥ የሚጎዱ ሰዎች ይኖራሉ። እንግዲህ ትልልቅ ሰዎች በተለይ ደግሞ እንደዚህ አይነት ቪዲዮዎች ባይሰራባቸው ባይ ነኝ። ትልቅ ሰዎች ነገሮች እንዳለ ሲሪየስሊ ስለሚይዙ ከቀልድ አንፃር ሳይሆን በትክክለኛው አድርገው ስለሚያስቡ እውነተኛ እባብ መስሏቸው እንግዲህ ድንጋጤን የማይችሉ ሰዎች ይኖራሉ። ከሱ ባለፈ ደግሞ የተለያየ ህመም ውስጥ ያሉ ሰዎች ሊኖሩ ይችላሉ። በዚህ ሂደት ውስጥ እንግዲህ ኮንሲኩዌንሱ ሰው ነፍሱን እስከ ማጣት ድረስ ሊያደርስ ይችላል እና ይህን ቪዲዮ የምታዩ እንግዲህ በሶሻል ሚዲያ ውስጥ ያላችሁ ሰዎች እንደዚህ አይነት ነገሮችን ባትሞክሩ ወይ ደግሞ ቀየር አድርጋችሁ ሰዎችን በማይጎዳ መልኩ ብታረጉት ባይነኝ። እንግዲህ እናንተ ምን ትላላችሁ? ሀሳባችሁን አስፍሩልኝ እስቲ። እኔ ባይሆን ባይነኝ ሀሳባችሁን እስቲ እንድበሉ። አንድ ድረስ ለሶስት ሰላም ለካሚ ፈጣሪ ለኔም ምግብ ባርክልኝ፣ ለተራቡትም አብላልኝ፣ ለተጠሙትንም አጠጣልኝ፣ አጥብ ጨምርልኝ። ባፌቶም አቦሰም አውጣ አራላ አንተ ፋራ ነው እንደውም ከሜላት ክፉ ነሽ። የራሳችን ማዘዝ አንተ ጅብ ነው እንዴ? አስጠላ አረቅ ስለናት ብላንክ እንዳንጨ በአንድ ጉርሻ የዘንድሮ ዱለት እንግዲህ አንሳ አንድ ጉርሻ ሆናለች። መጨረሻውን እንግዲህ ኧረ በለው ቁጭ ብላ ብቻ በከፍረች ነው። ኧረ
ስትነሳ የለም ስትነሳ የለም እንግዲህ እንግዲህ እንደዚህ አይነት ነገሮች ህፃናት አካባቢ በተለይ ይሄ ደግሞ ትልቅ ነው፣ ግን ህፃናት አቴንሽን ይፈልጋሉ። ትንንሽ ነገሮች ምን ያህል ለመቀለል በሚሞከር ሂደት ውስጥ እስከ ሞት ሊያደርስ የሚችል ነገር ሊሆን ይችላልና ወላጆች እንግዲህ ዘንድሮ ትልልቁም ራሱ ልጅ ነው። ከባድ ነው ግን ቢታሰብበት። ኧረ ሰመጠ እኮ ሰመጠ። ኦ ሺት ምን አይነት ቢወፍር ነው ምን ያህል ቢከብድ ነው የሚለው እንግዲህ በራሱ ጥያቄ ነው። የኔነሽ መውደዴን ልንገርሽ በግጥም በዜማ የኔነሽ በገሃድ አልቻልኩም ፈራሁ አንቻይናማ የኔነሽ ስለማላውቅበት ያዲስ ኪራ ከአንድ ወንዝ ይቀዳሉ ይባላል ባልና ሚስት። እንግዲህ እነሱ ደግሞ ከአንድ ብርጭቆ ሳይሆን አይቀርም። ቢያኛ ምሬ ዳም ቀሜነው ሚስጥሩ እንዳለ ሴት ነው ደሮ ያዙና አብሽር ተባባሉ ጃት ያመረግናል እንዳለ ሴት ነው። አንድ ወንድ የለም። ኧረ ሴቶቻችን ይከበር። መላ ሰራ ተገኘ ቤት የሞላ እንዳንቺ አማረበት። ማይ እንግዲህ ኢንጆይ እያደረጉ ነው። እንግዲህ እድሜ ሲገፋ ልጅ እየተኮነ ይኬዳል ይላሉ። እናታችን እንግዲህ ደስታቸውን ይባርክላቸው ከልጅ ልጆቻቸው ጋር እየተጫወቱ ይመስለኛል። እንግዲህ ደስ ይላሉ። በጣም ኢንጆይ እያደረጉ ነው ያሉት እሳቸው። ደስ ይላል። ረጅም እድሜ ከጤና ጋር ይስጥልን። ኤአይ ነው አርቲፊሻል ኢንተለጀንስ ነው። ተጀለንስ የዚህኛው ደግሞ ባስ ያለ ነው። ኧረ በለው ጣሪያ ላይ ወጥቶ ምን አይነት ፍቅር ቢሆን ነው ግን በእናታችሁ አስቀኑኝ። ይሄ የሚያስቀና ፍቅር ነው። ከባድ ነው። ጫን ያለው ፍቅር ላይ ካሶንጎ የየ ሞምባሪ ናንጋ ካሶንጎ mbona wewe ነፍስ አይማርም ካሜራማን ነፍስ አይማርም ካሜራማን። አንዳንድ ካሜራማኖች አሉ እንግዲህ ምግብ ብፌ ከሆነ በተለይ ሰዎች የተለያየ አይነት አነሳስ ይኖራቸዋልና ከፍ ያለ መጠኗ ከፍ ያለ ምናምን ያነሱ ሰዎች ሲኖሩ ተከታትለው ካሜራዋን እንደዛም ያደርጋሉ። ከሱ ባለፈ ደግሞ ከባድ አጥቂዎች ይኖራሉና እነሱ ላይ ደግሞ እንደዚሁ ያተኩራሉ። የዚህ እንግዲህ ተመሳሳይ ነገር ይመስለኛል።
ሴቶች ናቸው እንዳሉ እንዳለ ነው የሚዘፍኑት። ደስ ይላሉ፣ ያስቀናሉ። ግን ሾፌሩና ረዳቱ ብቻ የማያውቁት ዘፈን የሚለው ነገር ለምን እንዴት ወዴት የሚለው ብዙም ሚዛን ደፍቶ አልታየኝም። ከዚህ በፊት የሆነ ልጅ እንደዚህ ሰርቶ ነበረ። የዚህኛው ደግሞ ሄሊኮፕተር ሞድ ነው። እስቲ እንየው ደግሞ እንግዲህ ተመልካቾች በዚህ ጉዳይ ለማለት ፈልገው ነገር ሀሳቡን ወደ መሬት ለማውረድ ያደረገበት ሂደት ጥረቱ በጣም የሚደነቅ የሚያበረታታ ነገር ነው። ግን ከሱ ባለፈ ግን ስለ ሴፍቲ እንደዚህ አይነት ነገሮች ሲሞከሩ ሴፍቲ መጀመሪያ ቢታሰቡ መልካም ነው። እንግዲህ እንደማያውቅ ከሆነ ብሌዱ ሮተር ብሌዱ በሚዞርበት ሰዓት ላይ ከፍተኛ የሆነ ቫይብሬሽን አለ። ይሄ ማለት ያ የተሸከመው ነገር በምንም አይነት ሁኔታ ቢሰበር ይህ ሰውዬ እንግዲህ ወደ ህልፈተ ህይወት ውስጥ ከዛም አልፎ እንግዲህ ጉዳት ውስጥ ሆኖ ሊቀር ይችላል። ስለሌሎችም ደግሞ ሴፍቲ ላይ ቢታሰብበት ባይ ነኝ። ግን ከሱ ባለፈ ደግሞ ሀሳቡን ደግሞ እንደዚህ ባሉት ቁሳቁሶች ባገኛቸው ቁሳቁሶች አድርጎ እንግዲህ ወደ ተግባር ለማድረግ የሄደበት ጥረት በጣም ትልቅ ነገር ነው፣ የሚበረታታ ነው። ሴፍቲው ግን ቢታሰብበት ብዬ እላለሁኝ። ይሄ አድርሱልኝ። እንግዲህ እናንተስ ምን ትላላችሁ? ሀሳቦቻችሁን በኮሜንት ላይ አምስት ሰው በአንድ ሞተር ላይ ባጃጅ እንኳን 3 እግር ኖሯት ስንት ሰው ነው የምትችለው? 4 ሰው። ይሄ 5 ሰው ጭኖ እየሄደ ነው። ትራፊኮች የት ነው ያሉት ነው ጥያቄው። ፈርስት ኤት ነው እንግዲህ ዘነዘና ነገር እቺ ተመችታኛለች። ይሄ ፈርስት ዴት ላይ ከሆነ በጣም እንግዲህ ዘነዘናው ግን ለዴት አድራጊው እንዳይተርፈው በጊዜ ቢያስብበት ጥሩ ነው። Are we just Buffalo soldier? But we got no dreadlocks here.
የአይኔ አበባ ነሽ የአይኔ አበባ ነሽ የአይኔ አበባ ነሽ። እንግዲህ አንዳንድ ሰዎች አሉ እንግዲህ ሀሳብን ሰብሰብ አድርገው በሌላ አድማስ ውስጥ ሊወስዷቸው የሚችሉ አንዳንድ ጥሩ ጥሩ ስኪል ያላቸው ሰዎች አሉ። በርታበት ለማለት ወዳለሁኝ እንግዲህ ካሜራማን ነፍስ አይማረው፣ ካሜራማን ነፍስ አይማረው። ቅድም ያልኩት ነው እንግዲህ ልክ አለች የሆነች ሞመንት ጠብቆ ያንቺም ባሰ ከነሳኑ አይከብድም፣ ያንቺም ባሰ ከበደ። ወይ እግዚአብሔር። አንተ እንዴት ነው በራስህ በደንብ ተጫውተሃል? እስቲ ውጤት ለራስህ ብትሰጥ ለራስህ አሰጥ ማለት አልቻልኩበት እኔ ራሱ እንዴት አድርጎ እንደሚል ይመቸው። ኧረ ጎበዝ አጨብጭብ! ኧረ አጨብጭብ! ያዳልህ ነው ያለ ኧረ አጨብጭብ! አንቺስ ባዘ። አሁን ግን ኢትዮጵያ ውስጥ ትንሽ ብዙ ነገሮቻቸውን እየለቀቁ ያሉ ሰዎች አሉ። እንግዲህ አሁን ትንሽ አንደርስታንደብል ነው እንግዲህ ዞር አንዱ ቅድም ያልኳችሁ ነው እንግዲህ ትንሽ ለቀቅ ያደረጉ ያሉ ሰዎች በስተዋል። አሁን ኧረ ጎራው ያንተስ ባሰ። አው ሰርግ ነው አገባቡ ማለት ነው። what ሌላ ሌቭል ላይ ይመቻችሁ በእናት። ወይ ጉድ ሬይሉን አሁን ተደርጎለት ማለት ነው። እነዚህ ደግሞ ስንቶች ወጥቶ ይሆን? ቀጥታ የመቻቸው እንግዲህ ዘንድሮ ሰርጉ በጣም እየዘመነ ነው። አሁን ደግሞ እንግዲህ አገባቡ ሁሉ ተቀይሯል። እንግዲህ ድሃው የባሰ እየደኸየ ሀብታሙ የባሰ ሀብታም እየሆነ ብሩ የሚያጠፋበት መንገዶችን እየፈለገ ነው ያለውና እንግዲህ መጨረሻውን ያሳምረው ነው። እኔ እስካለ ድረስ ማድረጉ ብዙም ክፋት አለው ብዬ አላምንም። የፈለገ በለፍቶ በሰራበት ብር የፈለገው ማድረግ ይችላል ሰው። ግን ይህንን ለማድረግ ያወጡትን ብር ደግሞ ብዙ የተቸገሩ ድሆች አሉና ቢረዱበት ብዙ ለውጦችን ማምጣት ይችሉ ነበር ብዬ አምናለሁኝ። ይሄ እንግዲህ የኔ እይታ ነው። ሰው እስከለፋ እስከተራረ ድረስ የፈለገውን ነገር የማድረግ በፈለገው ነገር ላይ የማውጣት መብቱ የተጠበቀ ነው። እንግዲህ ሙሽሪትና ሙሽራ የአብርሃም የሳራ ያርግላችሁ። እንግዲህ ምን ይባላል ሌላ? ማኒ ቶክስ። Hello, I just came here recently and I was looking for Kabede's house.
He told me he lives around here. I tried to call him, but his phone is not working. And I was wondering if you can show me his house. Really? እንግዲህ አልፈርድብህም። ግን እኔም መሳቅ ከባድ ነው። እኔም ለመጀመሪያ ጊዜ ወደዚህ በመጣሁበት ሰዓት ላይ ለየት ያለ እንግሊዝኛ ሲሰማ ግራ ገብቶኝ ነበርና እንግሊዝኛ መቻል ደግሞ እውቀት አይደለም በሚለው እንያዘው። እንግዲህ እውቀት አይደለም ችሎታም አይደለም፣ ጀስት ቋንቋ ነው፣ ኮሚኒኬሽን ነው። ሰው ልጅ በምልክት ቋንቋም ይግባባል፣ በአፍ መፍቻ ቋንቋውም ይግባባል። መግባባት እስከቻለ ድረስ ያ በቂ ነው ብዬ አስባለሁ። እንግዲህ እንግሊዝኛ መቻል አለመቻል የተለየ ቦታ አያሰጥም። እናቱ የታክሲ ሰልፍ ነው። አይ ሹፌሩ አግብቶ ጅፊል እናነሳል። የዘንድሮ ትውልድ ከባድ ነው። ያው ከትልቅ ሰውም አልጠብቀው ይሄን ግን ኤዲያ ብላለች። እንግዲህ ሰላሙን ሁሉኝ ይሄን ይመስላል። እንግዲህ በነበሩን ቪዲዮዎች የተዝናናችሁ ተወሰነች ደግሞ ቁም ነገሮችን የጨበጣችሁ ብዬ አስባለሁኝ። እንግዲህ በቀጣይ ደግሞ የተሻሉ ነገሮችን ለመስራት የእናንተ አስተያየት ይረዳኛል። አስተያየቶቻችሁን በመልእክት መስጫው ቦታ ላይ አስፍሩልኝ፣ በጨዋነት አስፍሩልኝ። ማንኛውም አይነት አስተያየት ለማስተካከል ዝግጁ ነኝ። ብዙ ላስተካክለው የምችለው ነገር ሊኖር ይችላል። የእናንተን እይታ ፈልጋለሁኝ። ይሄን ብታስተካከል፣ እንደዚህ ብትሆን፣ እንደዚህ ብታረግ፣ በዚህ ቦታ ላይ ብታተኩር የምትሉኝ ነገሮች ካሉ ለመስማት መድረበቱ ዝግጁ ነኝና የእናንተን እይታ ፈልጋለሁኝ። ከሱ ባለፈ ደግሞ የእናንተ ላይክ፣ ሼር ማድረግ ደግሞ ለኔ በጣም ይረዳኛል። በተቻላችሁ አቅም ላይክ በማድረግ እንግዲህ ሼር በማድረግ ሰብስክራይብ ካላረጋችሁም የዚህ ፋሚሊ አባል ካልሆናችሁ ሰብስክራይብ በማድረግ ቀጣይ ቪዲዮዎችን አብረን የተሻሉ ነገሮችን የምናይበት እንዲሆን ጎራ በሉ እንላለን። ሰላሙን ሁሉኝ፣ ሰላማችሁ ይብዛ። ሻሎም።